እኛ ልብ ምን ይሆን? ልባችን ምን ይሆን ያለበት? እናት ዛሬ በማይረባ ከንቱ ነገር በዘረኝነት ልባቸው የጦዘ አሉ። ልባቸው የጦዘ ልቦናቸው የታወረ የእናቴ ልጅ እግዚአብሔር ዳዊትን የልቡን ውበት ነበር ያየው። የኔና የናንተ ልብ ምን ይመስላል? አዳምጣችሁታል? ቅዳሴውን ጠዋት ቂም ያለበት አይቅረብ፣ ወርቅን የሚወዱ ይነቀሉ። እግዚኦ መሐረነ ክርስቶስ። ጉቦ የተቀበለ በጤፉ አሸዋ ሌባ በወተቱ ውሃ ምን ይውጣቸው ይሆን? ይነቀሉ ተብሏል። ይነቀሉ፣ ዘሩ ይጥፋ፣ መታሰቢያው ይጥፋ ማለት። ጉቦ ወይም መማለጃ አይነ ልቦና ያሳውራል። እንዳትቀበል ዘጸአት 23 ቁጥር 8። የለም ሞባይሉ ላይ መጽሐፍ ቅዱሱ፣ የለም ቤታችሁ መጽሐፍ ቅዱሱ። የእናቴ ልጅ ያዋቂ አጥፊ ንስሐ የለውም። መዝሙረ ዳዊት 14 መማለጃን የሚቀበል አራጣ የሚያበድር ለዘላለም የታወከ ነው፣ ንስሐ የለውም። ለዘላለም ያለውን ጌታ በቃሉ ወደ ኋላ አይመለስም። እናቴ ልጅ ቤተ መቅደሱን የደፈሩትን በመስዋዕትም በቁርባንም ኃጢአታቸው አይሰረይም ተጽፏል። አይመለስም ወደ ኋላ። ማባበል የለም እሱ ዘንድ፣ መሸንገል የለም እሱ ዘንድ። እሱ የተናገራትን ቃል ማንም ሊጨምር ሊቀንስ አይችልም። በአእምሮ ኑሩ። ያዜናት ልጅ ልቡ ውብ የሆነ በእግዚአብሔር ፊት የታደለ እጅ በክንዶቹ መሰንቆ የመታበት። ምን አድርገ ይሆን? ክንዶች ምን ሰርተው ይሆን? ደሃ ደፍተህበት ይሆን? ቀምተህበት ይሆን? ክንዶችህ ጣቶችህስ ምን ሰሩ? የእናቴ ልጅ አንዱ ላይ ጣትህን ስትቀጥር ልብ አድርጉ። እጄንው ጣቴን ወደ እናንተ ስቀስር ስንት ጣቶች ናቸው ወደ እናንተ የሚያመለክቱት? ታው ሁለት። የትኛውና የትኛው ጣት? አውራ ጣትና መልካች ጣት። ሶስቱ ጣት ወደ እነ የሚያመለክተው የገዛ አካልህ ወደ እኔ ስትጠቁም ኧረ ተው ያንተ ባሰ ነው የሚለኝ። ሶስቱ ጣቶች አካልህ እኮ መምህር ነው። እናስተውል።